ቲክቶክ ጉድ የሆነ ይመስለኛል። ምክንያቱም አዲስ አፕሊኬሽን ተለቋል። በዚህ አፕሊኬሽን በቪው ጭምር የሚከፍል አፕሊኬሽን፣ ቪው ስለታየላችሁ ብቻ የሚከፍላችሁ አዲስ አፕሊኬሽን ነው። ይህን አፕሊኬሽን ግን ኢትዮጵያ ላይ ሆናችሁ ገንዘብ መስራት የምትችሉበት አፕሊኬሽን ነው። ዋነኛው ነገር ከዚህ አፕሊኬሽን ደስ የሚለው ነገር በዚህ ሪፈራል ኮድ አርግታችሁ ስገቡ፣ በእኔ ሪፈራል ኮድ አርግታችሁ ስገቡ ከ5 እና እስከ $10 አካባቢ ይሰጣችኋል ማለት ነው። እናንተም ደግሞ ለሰዎች ሼር ስታደርጉ በዚህ ሪፈራል ኮድ ስለገባችሁ ለነሱም ለእናንተ ቦነስ ይሰጣችኋል። 5፣ 6፣ 10 ሰው ካረጋችሁ እስከ 20 እና እስከ $30 ድረስ USDT ይሰጣችኋል ማለት ነው። እና ደግሞ ደስ የሚል ነገር ቶክን አለው ማለት ነው። ቶክን ማለት ቢትኮይን እነ ኢተር እነ ሃምስተር እነ ዶግ ምናምን የመሳሰሉ ኮይኖች ላይ እንደነሱ ኮይን አለው ማለት ነው። ያ ኮይን በዚህ ሰዓት 0.03 አካባቢ USDT እየተሸጠራል ማለት ነው። በእኔ ሪፈራል አድርጋችሁ ስትገቡ ደግሞ ቶክኖችን ይሰጣችኋል ማለት ነው። ይህንን ቶክን ደግሞ ተጠቅማችሁ ዊዝድሮው ማድረግ ትችላላችሁ ማለት ነው። ይህ አፕሊኬሽን ፋውንድ ሲደረግ በቅርቡ 3-4 ወር አካባቢ ነው። ይህ አፕሊኬሽን ፋውንድ ከተደረገ ይህንን አፕሊኬሽን እንዴት መጠቀምና እንዴት ማውረድ እንዳለባችሁ ስቴፕ ባይ ስቴፕ የማሳያችሁ ይሆናል። ይህን ቪዲዮ ከመጀመራችን በፊት ለዚህ ቪዲዮ አዲስ የሆናችሁ ሰዎች አላችሁ፣ ቻናላችንን ሰብስክራይብ ያድርጉ፣ እንዲሁም ላይክ ያድርጉ። ቪዲዮን ቀጥታ እንጀምር። ከታች ዲስክሪፕሽን ጋር የቴሌግራም ቻናል እናስቀምጣለን። የቴሌግራም ቻናል ላይ በመግባት እቺን ሊንክ በመንካት ወደዚህ አይነት ፔጅ ሲያመጣ እዚያ D7FD34 የሚለውን ኮፒ እናደርጋለን። ኮፒ ካደረግን በኋላ ፕሌይ ስቶር እና አፕ ስቶር ብሎ ያስመርጠናል። ስልካችሁ አንድሮይድ ከሆነ ጉግል ፕሌይ ስቶር መምረጥ ነው። አይፎን ከሆነ ደግሞ አፕ ስቶር ተመርጣላችሁ። እኔ ስልኬ አንድሮይድ ስለሆነ ጉግል ፕሌይ ስቶር ላይ መርጣለሁ። ከዛ በኋላ እኔ ኢንስታል አድርጌዋለሁ ቀድሜ። ከዛው እናንተ ኢንስታል ታደርጉታላችሁ ገብታችሁ። ከዛ ኦፕን የሚለውን አንዴ እንነካለን። ኦፕን ሲኑን የሚነካው በዚህ መልኩ ያመጣልና እዚህ ጋር ጉግል የምትለዋን አንዴ እንነካታለን። ጉግል የሚለውን በዚህ መልክ ስነካ ወደዛ አይነት ፔጅ ያመጣና እዚህ ጋር መጣችሁ ጂሜይላችሁን ታስገባላችሁ። ጂሜይላችሁን ካስገባችሁ በኋላ እዚህ ጋር ይመጣላችሁ ኮንቲኒው የሚለውን አንዴ እንነካለን። ኮንቲኒው የሚለውን በዚህ መልክ ከነካን በኋላ እዚህ ጋር መጥቶ ካታጎሪ ያስመርጠናል። ምን አይነት ዘርፍ ደስ ይላችኋል የሚለውን ነገር እናንተ ደስ የሚላችሁ ካታጎሪ ትመርጣላችሁ። እኔ ለምሳሌ እነዚህን 1፣ 5፣ 6 እመርጣለሁ ማለት ነው። እናንተ ደስ የሚለው የሚያስደስታችሁ ካታጎሪ መምረጥ ትችላላችሁ። ከዛ በኋላ እዚህ ጋር ዩዘር ኔም አስገቡ ይላችኋል። ዩዘር ኔማችሁን ታስገባላችሁ፣ የፈለጋችሁትን ዩዘር ኔም። እኔ ለምሳሌ ያህል የቻናሌን ስም አስገባለሁ ማለት ነው። ቴክ አብዱ የሚለውን እዚህ ጋር አስገባለሁ ማለት ነው። እዚህ ጋር እመጣለሁ፣ ቴክ እላለሁ፣ እዚህ ጋር እመጣለሁ፣ አብዱ ብዬ ጽፋለሁ ማለት ነው። ከዛው ኔክስት የሚለውን አንዴ እንነካለን። ኔክስት የሚለውን ስንነካ በዚህ መልኩ ያመጣና እዚህ ጋር ደግሞ ጀንደር ያስገባል። ሜል እና ፊሜል የሚለውን እዚህ ጋር ታስገባላችሁ ማለት ነው። እዚህ ጋር ሜል ብዬ አልፈዋለሁ። እዚህ ጋር ደግሞ እድሜያችሁን ታስገባላችሁ። እድሜያችሁ ከ16 ዓመት ጀምሮ ይቻላል። በዚህ ፕላትፎርም ላይ 18 ብላችሁ መክፈት ነው ያለው። እዚህ ጋር ደግሞ ፎቶ አስገቡ ይላችኋል። ፎቶ ማስገባትም አለማስገባትም ትችላላችሁ። እኔ ለእናንተ ለማሳየት ፎቶ እያስገብቼ ያሳያችኋለሁ ማለት ነው። ለምሳሌ እችኛውን ፎቶ እኔ አስገባታለሁ ማለት ነው። ሰሌክት እንደዚህ አይነት ፎቶ ካመጣላችሁ በኋላ ራይት ሚለውን አንዴ ተነካላችሁ። በዚህ መልኩ አድ ያደርግላችኋል ማለት ነው። አድ ካደረጋላችሁ በኋላ ኔክስት ሚለውን አንዴ እንነካለን። እዚህ ጋር ደግሞ ዋናው ነገር እዚህ ጋር ነው። ሪፈራል ኮድ ቅድም እዚህ ጋር ኮፒ ያደረጋችሁትን እዚህ ጋር መጣችሁ ፔስት ትሉታላችሁ። ፔስት ካላችሁ በኋላ በዚህ መልኩ ይከፍትላችሁ። በዚህ መልኩ ኔክስት ካላችሁት በኋላ እዚህ ጋር መጣችሁ አግሪ ሚለውን አንዴ ትነካላችሁ። ከዛ በኋላ እዚህ በኩል ኔክስት ትሉታላችሁ። አሁንም እዛው አሎ ብላችሁ ትሉታላችሁ። ከዛው እዚህ ጋር ፕሮፋይላችሁ ጋር አንዴ ትሄዳላችሁ ማለት ነው። ፕሮፋይላችሁ ጋር ስትሄዱ እንደዚህ ያመጣላችኋል ማለት ነው። እንደዚህ ካመጣላችሁ በኋላ እዚህ ጋር ለእናንተ ለማሳየት ያህል እዚህ ጋር ገንዘብ ያሳያችኋል ማለት ነው። እዚህ ጋር እንደ ኔክስት እንለዋለን። እዚህ ጋር ክላይም ነው እንለዋለን። በሪፈራል ኮርስ ስንገባ መጀመሪያ ላይ እንደነገርኳችሁ ቶክን ይሰጣችኋል ብዬ ነበር። አሁን ይሄን ቶክን ይሰጣችኋል ማለት ኔክስት ትሉታላችሁ። ኔክስት ኦኬ። ከዛ በኋላ አንዴ ተመልሼ ላሳያችሁ። እዚህ ጋር እንደምታዩት ያው 5 ሚኒት አፕ ላይ ስለቆያችሁ ብቻ 100 ቶክን ይሰጣችኋል ማለት ነው። በሪፈራል ኮርስ ስለገባችሁ ማለት ነው። ይሄንን ቶክን ደግሞ ተጠቅማችሁ እንትን ማድረግ ትችላላችሁ። እዚህ ጋር ደግሞ ሲቀጥል ቅድም እዚህ ጋር ለማሳየት ያህል ቪዲዮ 1000 ቪው ካላችሁ 0.1 USDT ይሰጣችኋል ማለት ነው። ሪፈራል ስታደርጉም በዛ ልክ 0.15 USDT ይሰጣችኋል ማለት ነው። በጣም ቀላል ነው ይሄ ፕላትፎርም። ከነ ቲክቶክ እና ከነ ዩቲዩብ በጣም የተሻለ አድቫንቴጅ ያለው ፕላትፎርም ነው ገንዘብ ለመስራት። እና ደግሞ ሲቀጥል ይሄን ሪፈር ኮድ ለማግኘት እዚህ ጋር 3 ነጥቧን አንዴ እንነካለን። 3 ነጥቧን አንዴ ስንነካ እዚህ ጋር ሼር ፕሮፋይል የሚለውን ሳይሆን እዚህ ጋር ኢንቫይት ሊንክ የሚለውን ከላይ ያለችውን አንዴ እንነካለን። እዚህ ጋር አንዴ ስንነካ በዚህ መልኩ አመጣና እዚህ ጋር ኮፒ አድርገን ለጓደኛችሁ አጠገባችሁ ላለው ሰው ሁሉ ሼር ማድረግ ነው። አፑን እንዲጠቀሙ አፑን ያልከፈቱ ሰዎች ካሉ ከዛ ደግሞ እዚህ ጋር ፕላስ ምልክቷን አንዴ እንነካታለን። ፕላስ ምልክቷን አንዴ ስንነካ አለው እዚህ ጋር እንመጣለን። እዚህ ጋር ደግሞ አሁንም አለው እንለዋለን። ከዛ እዚህ ጋር ቪዲዮ መፖስት ስትፈልጉ ከፈለጋችሁ ቪዲዮ ቀርጻችሁ እንደ ቲክቶክ መፖስት ትችላላችሁ ማለት ነው። እዚህ ጋር ራሱ እንደ ቲክቶክ ካሜራ አለው። እዚህ ጋር መታችሁ ቀርጻችሁ ፍሮንት ካሜራ ለማድረግ እዚህ ጋር አንደኛውን ትነካላችሁ። ወደፊት ለማድረግ የሆነ ወደ ኋላ ስላደረኩት ነው። በዚህ መልኩ መቅረጽ ትችላላችሁ።
ሲቀጥል ደግሞ ከፈለጋችሁ ደግሞ ከራሳችሁ ፋይል የሰራችሁት ካለ ደግሞ አምጥታችሁ አፕሎድ ማድረግ ትችላላችሁ። ለምሳሌ ከነ ቲክቶክ ምናምን እያመጣችሁ እናንተ ኤዲት አድርጋችሁ የራሳችሁን ሎጎ ምናምን አስገብታችሁ ብትፖስቱ አሪፍ ነው። የሰው ሎጎ ምናምን ካለ ኮፒራይት ስለሚል ኮፒራይት እንዳይላችሁ ደግሞ የሰው ነገር እንዳታስገቡ እና ደግሞ የቲክቶክ ዋተር ማርኳ መግባት የለባትም በኋላ እንትን ስለሚያመጣ ማለት ነው፣ ሳይድ ኢፌክት። እና ደግሞ ሲቀጥል እዚህ ጋር ቴክስት እንደዚህ በዚህ መልኩ መጻፍ ትችላላችሁ። ቴክስት የሚለው ላይ በመሄድ እዚህ መልኩ ከጻፋችሁ በኋላ ከለር ግሬድ ታረጉና ቪዲዮ ላይ ምንም የምትጨምሩት ነገር የለም። ቴክስታችሁን ብቻ እንደዚህ ታረጉና ቴክስት ታረጉበታላችሁ። ቴክስቱ ላይ ባክግራውንድ ምናምን ትመርጡና ፎንትም አለው ፎንቶቹን ትመርጡና ፎንቶቹን ከመረጣችሁ በኋላ በዚህ መልኩ ይመጣላችኋል። እዚህ ጋር ሳይዝ ማሳለቂያ ማስጨመሪያም አለው እዚህ ጋር። ከዛ የፈለጋችሁ ቦታ ሄዳችሁ ሎጎአችሁ እንዲቀመጥ ማድረግ ነው። ከዛ በኋላ እናንተ ነው ማለት። ከዛ እዚህ ጋር ሲቀጥል ደግሞ ኔክስት ካልነው በኋላ እዚህ ጋር ታጎች አሉ። ታጎች እንደ ቲክቶክ ላይ ታግ መጠቀም አለባችሁ። ቫሪያል እንዲወጣላችሁ ታጎቻችሁ ከቪዲዮዎቻችሁ ጋር የሚሄደውን ታግ መጠቀም አለባችሁ ማለት ነው። ታጎቹን ካስገባችሁ በኋላ እኔ ለምሳሌ ከቪዲዮ ጋር የሚሄደው ፈኒና ቪዲዮ ስለሆነ ለእናንተ ለማሳየት ዝም ብዬ አፕሎድ አደርገዋለሁ ማለት ነው። በዚህ መልኩ አፕሎድ ማድረግ ትችላላችሁ። ከዛው ይህ አፕሊኬሽን መጀመሪያ ላይ እንደነገርኳችሁ መግቢያው ላይ በቪው ነው ይሄ አፕሊኬሽን የሚከፍለው። ይህ አፕሊኬሽን ላይ አዲስ ፕላትፎርም ነው እንደሚታወቀው ብዙ ሰዎች የሉበትም እና ይህንን ፕላትፎርም ላይ መጀመሪያ መጠቀም እድሉን አሁን ስላላችሁ በዚህ አፕሊኬሽን ላይ ገብታችሁ አካውንት ክሬት አድርጋችሁ መጀመሪያ እንዳሳየኋችሁ ቪዲዮዎቹን አፕሎድ በማድረግ ገንዘብ መስራት ትችላላችሁ ማለት ነው። እና ደግሞ ሲቀጥል እዚህ ጋር ፖይንት የሚለው ላይ እንመጣለን። ቀደም እንደነገርኳችሁ እዚህ ጋር ፖይንት ይሰጣችኋል። ይህ የምታዩት ፖይንት የራሱ የአፑ ክሪፕቶ ከረንስ ነው። እንደ ቢትኮይን የመሳሰለ ክሪፕቶ ከረንስ አለው። ይህ ከረንስ ላይ ለምሳሌ ያህል እዚህ ጋር እንደምታዩት መች ሊስት እንደሚደረግ መች ይህ ክሪፕቶ ከረንስ እንደሚቀጥል የሚለው ነገር አለ። አሁን ይህ ክሪፕቶ ከረንስ መች ሊስት ይደረጋል የሚለውን ነገር ስናይ በዚህ ወር ውስጥ ወይም ደግሞ ቀጣይኛው ወር ላይ ሊስት እንደሚደረግ ተናግረዋል ማለት ነው የአፑ ፋውንዴሽን። እና ደግሞ ያለውን ነገር አዲስ ነገር ሲኖር የማሳውቃችሁ ይሆናል። ይህንን ደግሞ ለመከታተል የቴሌግራም ቻናሌ ዲስክሪፕሽን ላይ አስቀምጬላችኋለሁ። እሱን ዲስክሪፕሽን ላይ ገብታችሁ ጆይን በማለት አዳዲስ ነገር ሲኖር የማሳወቃችሁ ይሆናል። ጥያቄና አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ጉድባይ